ቫይታሚን ኬ ካሮት ቫይታሚን ዲማ ድንች ነው። يا اخوان زاري سرقله واحس لمجمع جزء عندي سلبسه من وصل له كذا احس نفسي كذا يكسر نقالي والله جيم يسفلقني يا اخوان انا طول متسجاتي ودينا አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ላይክ፣ ኮሜንት ማሳብ ብትሰጡኝ በጣም ደስ ይለኛል። ወደ ዛሬው ቪዲዮ የሁለተኛ ዓመት የጤና ተማሪ ሆናችሁ እስከዛሬ ድረስ ስለ ቫይታሚን ምንም የምታውቁት ነገር የለም? ወና ጀምሯል ነበር። ቫይታሚን ኬ ምንድን? ቫይታሚን ካሮት ቫይታሚን ዲማ ድንች ነው። ልጅ ምናምን ሆኖ የሰራበት ሄለን በድሉ ሀሰትና እውነት ነው። ፊልም አስታውሳችሁት? ዘውድና ጎፈር ሄለን በድሉ እና ማን ነበር እሱ? ልጁን አላውቀውም ስሙን ብቻ ሁለቱ የሰሩበት ፊልም ነው። ኢሳም ሊፕሲንግ ሰራበት እንጂ አልሰራም። እሺ ሰርቶ እንዳይመስላችሁ። ፍንጭታያስ ምንድን ነው? የቲክቶክ አካውንት ስም ነው። ከምን መምጣሲ ሙቲ ፍንጭታያንስ የተባልኩበት ምክንያት ስሙን እኔ አይደለሁም የሰጠሁት ለራሴ። እንዲህ ቪዲዮ ስለቅ ሰው እንዲህ ኮመንት ላይ ፍንጭታያንስ ምናምን በሚል በተለይ የዮሐና ሙዚቃ ቫይራል የወጣው እሱ ነው። በደንብ ሰው ጋር ስለገባ ቫይራል ስለወጣ ከዛ በኋላ ነው ፍንጭታያንስ ምናምን ሲሉ ተመቸኝና ከስሜ በቃ እኔ የሚገልጸኝ ይሄ ነው ብዬ ራሴ ያስገባሁበት ማለት። ዋናው የቀበሌ ስምሽ መቤት ነው? የቀበሌ ስሙ መቤት አንዳንዴ። እንዴት አሰብሽው ግን? አሁን ይሄን አስበሽበት ነው የሰራሽው? አስቤበት አይደለም፣ እንዲሁ ሞካክራለሁ ቲክታክ እና የሆነ እኔ ሊፕሲንግ ኖርማል መስራት ደስ አይለኝም። እየቀለድኩኝ ምናምን በራሴ ሙድ ምናምን እያልኩኝ እየጨማመርኩ ምናምን እና በአጋጣሚ ሰራሁት። ከዛ የትሬንድ ሆነ ማለት ነው። ዘፈኑ እንዴት መረጥሽው? ዘፈኑን ሰማሁት። ከዛ በኋላ የሆነ እንቅጥቅጥ አለው። ሁለት ዝም ይልና ከዛ ይሄዳል። ሁለት ፓርት ማለት ነው። ዝም ይልና ይሄዳል። ከዛ ተረዳሁት። በቃ እንደሰማሁት ሀሳቡ መጣልኝ፣ ሰራሁት። ስልኬን አልሽሆነች በር ላይ አስቀምጬ ምን ነበር ዘፈኑ አላስታውሰውም፣ ግን እንደዚህ ነው የሚሉት። እሷ ነች የጀመረችው፣ መጀመሪያ ጊዜ የሰራችው እሷ ነች። ከዛ ትሬንድ ሆነ። ያው እንግዲህ ለኢንተርቪው አበቃት እና ህይወት እንዴት እንደሆነ አይታወቅም። ተስፋ አትቁረጡ፣ ሞካክሩ። ይሁን ጠዋት ይመስለኛል እኔ እንዲህ በለበስኩት ነው ዝም ብዬ የምገባው። ልብስ ልቀይር እንደዚህ ቆይ ለካሜራ ምናምን አይደል። በደንብ ትኩረት ማድረገው ስራዬ ላይ ነው ማለት በቃ ሰው እኔ ምን ብዬ ልንገር፣ ይኸው እንደየሰው ፍላጎት ነው። ጽድት ብሎ ምናምን የሚመቸው ሊኖር ይችላል። እኔ ደግሞ ስራዬን ነው በቃ የፊቴ ሪያክሽን ምናምን የለበስኩት እንደዚህ ምንም ለእኔ ምንም ነው። ይቺ ለመጀመሪያ ጊዜ ናት ዳንስ ዋናዋ እሷ እስልምና ባይዘዌ ሰው ቢሰጥሽ ይነጥቁሽ ነበር። አንቺ አሁን ኢክራምን እስልምናውን ቢሰጡሽ ይነጥቁሻል። በጣም ነው የተቀየረችብኝ። የሆነ ብስሚላ አላቅም። ቃል ኪዳን አስታውሰች ሰለምት ይሆን ረሱልን ይቅርታ መጠየቅ እፈልጋለሁ ያለችው ልጅ እና በጣም ቫይራል ሆኖ ነበረ። ቆይቷል ከሰራችው አመት ምናምን አልፏል። ግን
አሁን ላይ በጣም ነው ሌላ ሰው ነው የሆነችብኝ። ወላሂ የሆነ ቀን ነበረ። ብቻ ግን በዚህ አጋጣሚ በቃ መናገር የምፈልገው ጥንካሬ ባትሆኗቸውም ፈተና አትሆኑባቸው። ለሂዳያ ሰበብ ሁኑ እንጂ ለሌላ ነገር ሰበብ ባትሆኑ ደስ ይለኛል። እና በቃ ምለው ነገር ይሄንን ነው። ለሙስሊሞች ጥብቅ ማስጠንቀቂያ በይው፣ መልእክት በይው። አላህ እና ረሱል ብዙ መስዋዕትነት የከፈሉበትን እስልምና እነሱ ጋር እኮ ማለት ነው ፊልሙ ላይ ነው ያየሁት። እና ካሊድ ኢብኑ ወሊድ እንደዛ ጨፍጭፏቸው እነሱ ጋር ግን ሲገባ የተቀበሉበት መንገድ በጣም ነበር ደስ የሚለው። ስቀው ፈገግ ብለው ነው የሚቀበሉ። የእነሱን ያህል እንኳን ባንሆን ቢያንስ ምንም ነገር ባናረጋቸው ብዬ አስባለሁ። ባታረጉን እኛን ሰለምቶችን ብዬ አስባለሁ። በቃ ሂዳያ ሰበቡን እንጂ የመጥፊያ ሰበባቱን እንዳለው እኽዋን የምር ነገ ዒድ ነው። ኸላስ ነገ 30 ቀን ጨረስን። ኤፕሪል ስፉል አይደለም። ቀናችንም እንደኛ ይሮጣል። ያኔ ኢትዮጵያ ህዝብ በሩጫ ነው የሚታወቀው። ቀናችንም እንደኛ መሮጥ ጀመረ። ቀነስኒስ አስታወሰኝ። ይሄ ዒድ ቶብ ለብሼ እንሂድ ወይ የማራቶን ልብስ ለብሰን እንሂድ ጉልውሊ። ለምን እናንተ መሮጥ ትወዳላችሁ? የዛን ቀን ያለፈው ዒድ እዛው ስቴዲየም ሰገድኩ። ለመጀመሪያ ጊዜ ነው ሰግደው አላሁ አክበር ብለን ዒድ ጀመረ። ሰላቱ ተጀመረ። ላኪን የኢትዮጵያ ህዝብ ከዛ መሮጥ ደሙ ላይ ነው። ታይት መሮጥ ይወዳሉ። ማድሪ ሌሽ የዛን ቀን ለምን እንደተሮጥ አላውቅም። ማራቶን አይደለም እኮ ሰላት ነው፣ ዒድ ነው። ላኪን እንዴት እንደተሮጥ ላሳየህ ስለነበር ኩል ሹፍ አላሁ አክበር ሰብሕ እስመ ረቢከል አዕላ ቡብ የሆነ ድምፅ ሰማ። የምን ድምፅ እንደሆነ እኔ እስካሁን አላውቅም፣ አልጠየቅኩም። አስለን ለምን እንደሆነ ታውቃለህ? ባቡር አለፈ ሚል አለ፣ ቦምብ ፈነዳ ሚል አለ። ላኪን እዛው የሰገድኩ ቡብ ተሰማ። አጠገቤ ያለው ምናምን ማራቶን ተጀመረልኝ። ሰላቱስ ብዬ ምናምን መጠያየቅ ጀመርኩ። ማፊ ያህል ጀመር በፊት ሰላት ሳንጀምር በፊት ተቀምጠን ነበር። የሆነ ልጅ ከአባቱ ጋር የሆነ ፍቅር እንትን ቤተሰብ ናቸው ማሻአላህ ተባረከላህ ተቀምጠው ነበር። ባባ እንትን እፈልጋለሁ። ችግር የለውም አንተ ስንት አለኝ እንዳንተ። ሰላቱን እንደጨረስን የፈለግክን ነገር እገዛልሃለሁ ገሉ። እሺ ችግር የለውም። ሩጫው ሲጀመር አባቱ ሀቢቢ ልጄን ረሳው እያልኩት ነበር። ይጉልኝ ልጄ ችግር የለውም ቀስ ብሎ ያድጋል። ከፍ ቀስ ብሎ ያድጋል። ከመርካቶ ነው የገዛኸው ወለሽ ልጅህ እኮ ነው። ሂድና ተባለስ እናያዘው። ችግር የለውም ቀስ ብሎ ያድጋል። ሌላ አመጣለሁ ዘይ ከፍ ያኔ ችግር የለውም እያለ ልጁን ቀድሞናል። ለካ ልጁ ራሱ ኃይለ ግብረሰሳሴ ነው። እሱም ፊት ለፊታችን ነበር። ያኺሽ ሁሉም ህዝባችን መሮጥ ይችላል። ያኔ አና ባፋምኛ ስንወለድ የኢትዮጵያ ህዝብ ሲወለድ ሆድ የእናት ሆድ ላይ እንትን መሮጫ አለ። ተዘጋጅተን ነው የምንወጣው ለሩጫ ወለሽ ህፃን ልጅ ነው። የሚገርመኝ ምን ከምን እንደሚያገናኛቸው ስፋናላ እውነተኛ ነገር ነው፣ ሪል ነገር ነው የሚያወራው። የኢድ ቀን በጣም ጥልፍ ያለ ሰው ራሱ ጭራሽ ነው። እኔ ደርሼ አውቃለሁ የኢድ ሰላት አላውቅም። ለብቻችን ከቀጣይ ከሁለተኛ ጀማ እንጂ ጭራሽ ነው የማይደረስ። በጠዋት ራሱ ተወጥቶ ወይ ታክሲ አይገኝ መንገድ ላይ ምናምን ነገር እና እውነተኛ ነገር ነው። ግን እንዴት እንደሚረዳው ማሻአላህ። እነሱ ሮጡ፣ ቤተሰብ ተስማሙ፣ ችግር የለውም። እኔም መሮጥ ቀጠልኩ። ከዛ በኋላ ማን ያቆመኝ? እኔ ወላሂ በሩጫ ብቻ ዝም ብሎ ማን ያቆመኝ? ማራቶን ተጀመረ እስከሚያልቅ የለም። እኔ ማለቂያ የት ነው? ጀሙ ነው ሰፈሪ። ቤት እስከምገባ አልቆምም። ያህያው ይቆም በቃ አለቀ። ምንም አልተፈጠረም። እናንተ ጋር ነው ያልተፈጠረው። እኔ ሰፈሪ ጀሙ ነው። ገና ሮጣለሁ። ቀነስኒሳ ውስጥ ያለው ወጣ። ሮጥ ቤት ደረስኩ እና ማራቶን አንፈልግም ዘንድሮ አባጣለ እንደ ዒድ ሙባረክ ኩል ዓም ተብኺር እንኳን አደረሰ እቺማው እንደዚህ አድርጌ ሰው ለብሼ ዘንጬ ፖስት ፎቶ ምናምን ተነስቼ ቤት መመለስ ነው የምፈልገው። فعشان كذا ان شاء الله عيدنا የምናሳልፈው ዒድ ሙባረክ ለሁላችሁም ኩል ዓም ተብኺር እንኳን አደረሳችሁ። فبس ايه ብቻ ማለት ፈልጌ ነበር። ዒድ ሙባረክ እና ትሮጡ ቀነስኒሳው خلاص خلوه እሱ ሮጦ ጨረሰ። እኛ መሮጥ ያስፈልጋል። የእኽዋን ዘንድሮ ቀዝቅዛችኋል። ማፊ አጅዋል ዒድ ተኛችሁ ወለሽ بالعيد ما في انقلف متنيات ما في لا 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 ليس الكرم بالمال لا لا يا عيد لا 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 علينا الكرم هيا بالتحديد لا 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 علينا الكرم هيا بشكل جميل لا 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 ليس الكرم بالمال لا لا يا عيد لا 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 علينا الكرم يقولون بالتحديد لا 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 علينا الكرم هيا بشكل جديد يا اخوان ኖርማል ሰው ጠዋት ሲነሳ በምንድን ነው የሚነሳው ታውቃላችሁ? ጉድ ሞርኒንግ ቤብ ምንድን ነው ማለት ፓንኬክ ወይስ ኦምሌት? እኔ በምንድን ነው የምነሳው? እሺ የፍርፍር ሽታ የሽትት አፍንጫ እየተቃጠለው بعد كده ما في ጉድ ሞርኒንግ የለም። ተነስ የመላጣ ልጅ አርሰናል ለምን ታወራለህ? ያ አርሰናል ደጋፊዎች በኮም ዩናይትድ ሲሸነፍ አሾፍንበት ሳቅን።
دحين هنا شوفنا باتشو ساكن يعني الاثنين انا كو يونايتد دقاف عدلو እንደፈለኩ ነው የምስቀው አንተ ደግሞ ሲጀመር ያ መጅኑን አርሰናል ለምን ደገፍ ኩሊ ኢነሪ ሐበሻ መስሎ صح ኢነሪ ሐበሻ ነው ግንባር አለው የሮጠ ነው ከማን በሩጫ ስለሚታወቅ አኪድ ሐበሻ ነው ብለ አይ እኔ ፈረንሳዊ ነኝ እሺ ባንተ ምክንያት እኮ አርሰናል የደገፍከው ጉልት ያኔ ላ ዋንጫ ላ ሂስቶሪ ላ አሁን ላ ወደፊት ምንም የለም ለምን ደገፍካቸው ኢነሪን ተቀጠልክ ተቃጠልክ እኔ ምን አገባኝ ليش تقول لي انا ملاطه ليش هناري انا ملاطه يا اخوان دبي لا يشوف كوسيه بالله لما اشوفكم شوف ሀገራችን ምን እንደሆነ ባንተ ምክንያት እኛም መስመት ጀመርን ሸይክ ኢትዮጵያ እንደዚህ አትሆንም ዱባይ ላይ ብቻ ነው شوف ዱባይ ሀገር ጀሰንደና ሰው ላይ አታሹፉ ይደርስብሃል ሙ ብቻ ማሹፍ እኮ በአፍንጫ በጆሮ ምናምን አይደለም በግንባር ላ ይሄም قلت الناس ጋር ዘነመ ሰመጡ ምናምን شوف هذول الناس ሁሉም ሰው ከጎርፍ ማምለጥ እኮ ነው ሸይክ አውቃለሁ ሀቢቢ የሆነ ሲናሪዮ ጭንቅላትህ ላይ ነበር ግን አንዳንዴ ሀሳብ ሆኖ ካንሰል ማድረግ አለበት ብቻ አስበህበት ትጨርሰዋለህ ላኪን አስተውለህ ዛሬ ከአነና ፊያላንደን እዚሁ ሁሉም ቀይ ለብሶ ወርዷል ሙፍ አዲስ አበባ ዛሬ ሁሉም በቃ ዋንጫ እንበላለን ሁሉም አንድ ሀሳብ ነበር ሲቲ ተሸንፎ አርሰናል ያሸንፍና ሁላችንም እንጨፍራለን ላላላላላላ ማፊ መጨፈር ዋንጫ ዛሬ እንበላለን ማፊ መብላት ዛሬ የምትበላው እራት ነው እሱም ካለ ነው يمكن ማፊ እራት ዝም ብለህ ገብተህ መተኛት ቢቢ هذا السيتي ካሁን በኋላ ኢሌን يوم القيامه ኮንግራ ብቻ ነው ማለት ያለበት ካሁን በኋላ ሲቲ ብቻ ነው የሚበላው ድሮ يمكن كده ቼልሲ አንዴ ዩናይትድ አንዴ ምናምን ቅልቅል ደህን አንድ ጁስ ነው ያለው ሀቢቢ ምንም ኮክቴል ብቻ ነው የምትጠጣው كده ሲቲ ካሁን በኋላ ያخوان ጨጓራችሁን አታቃጥሉ ግዱ አንተ ከጻነትህ በርበሬ እየበላ ተቃጥሏል አንተ ላ ይረር ሙ መቃጠል ብቻ እስከሚያር አቃጥለዋለሁ ዩናይትድ እና አርሰናልን ጨምርበት كيف ጨምርበት ለምን ዩናይትድ እና አርሰናልን ደገፍክ والله አባቴ ድሮ ዋንጫ አይቷል እንት ምን አገባ መሬት ነው እንደምትወርሰው በቃ እሱ ዩናይትድን አይቶ ሲጨፍሩ ምናምን ይደግፋቸው ነበር አለቀ ጊዜው አሁን ባንተ ጊዜ ማን አለ ሲቲን ደግፍ ليش ዩናይትድ አርሰናል ገገማው ዩናይትድ ፎር ኤቨር አርሰናል ሁሉም ዋንጫ አይበሉም ብቻ ዝም ብለህ ትቃጠላለህ ማዘን ليش ሲቲ አሪፍ ቡድን ነው صح አሪፍ ይጫወታሉ እነሱ ጋር ሄደ ደግፍ ጨፍር ተደሰት አማ አባቴ እንትን ይደግፍ ነበር እኔ ደሱ ደግፋለሁ መሬት ነው ላ اخوان دقيقه እኛ ጋር ከተማሪ በላይ የሚሰቃይ ነገር አለ ለአንዱ ካለ ነገሩኝ እዚህ ጋር ወራጅ አለ ብዬ አልቀጥልም ሁሌም ስሰማ ገና ተማሪ ነው አታስጨንቁት كيف ገና የቱ ነው ገና ከዚህ በላይ ገና አለ ያኔ ትምህርት ቤት ተማሪ ሲፈጠር ያለ ስሜት የተፈጠረ ነው ይመስላቸው ሙ እንዴት እናስተምረው ብለው ነው የሚያስቡት እንዴት ነው እናሰቃየው كيف ብቻ ያ ትምህርት ቤት አሰብክበት ንገረኝ በአል على طول ፈተና ምን ስሜት የለኝም ዶላር አና እንደዚህ على طول ዝቅ ምታረጋ ያኔ በአል المود ላይ ነው ምናምን ደስ ብሎ على طول ፈተና كيف ለምንድን ነው እንደዚህ የምታሰቃዩን ብቻ ነገሩን ስሜት የለንም والله አንቀላል ፈተና እንዳይመስል ሐቢብ ይሄ ጭንቅላት እንደ ድሮ ጭንቅላት ይመስላችኋል ለሂን የዚህ ዘመን ጭንቅላት 2 GB ብቻ ነው ያለው እሱም በስክሮል ቲክቶክ ላይ ያረጋ ተሞልቷል ያኔ ስትጠይቅ ለራሱ ግራም ያጋባ ጥያቄ አትጠይቀን ለአንዱ ግራም ያጋባ ጥያቄ ከጠየቀን ሐትሹፍ መልሱም ግራም ያጋባህ ነው ያኔ የማትስ አስተማሪ አንድ ብር ለ8 አካፍለው ካልከኝ እንደዚህ ከባድ ጥያቄ ካመጣህ ከባድ መልስ ነው የሚመጣልህ ጃሪ ባበን ሰን አልገባህም صح እኔም አልገባኝም ስለዛ ግራም ያጋባ ጥያቄ አትጠይቀኝ ትሮህ ትጉሊ በ1777 ማን ነበር ጦሩ መሪ هقول ክርስቲያኖ ሮናልዶ فالحين አሰቃያችሁን ተጫወታችሁብን ما عندنا مشكله ችግር የለውም لكن ውጤት አትልቅቁ يعني ታሰቃየኛለህ ኮማንት አዋርደኛለህ لا بعدين ከከረንት በኋላ ትነግረኛለህ ወደድኩ አልወደድኩም ደህን አልፈልግም ማወቅ አልፈልግም አንተ ጋር ይሁን ወረቀቱ بعدين ትነግረኛለህ አሁን ከወረደ እኔ እንደዚህ ልደረግ ነው ሁሉም ከመስቀልና ከአረፋ እየመጣ ነው እና በርግ ምናምን ፍሉስ አልነበራቸውም አላረጉም እንደዚህ እንዳያርጉኝ አንተ ጋር ይቀመጥ بعد الفيديو ፈተና ከጨረስክ ነው የምታየው ግን ፈተና ካልጨረስክ ሩሐት ነው ሆን ላሚን ያማል በ16 አመቱ ዋንጫ በላ እኔ እራት አልበላው እራት በ16 አመቱ ወይን ሁሉ ይሰራል ለሂን ሁሉ አክስተ حترسل الفيديو هذا لእናትህ شوفي አንቺ የ20 አመት ልጅ ይዘሽ ምንም እየሰራልሽ አይደለም ላሚን ያማል ቤተሰቡን ያስተዳደረ ነው ከገርል ፍሬንድ ያሚ አማርኛው ከገርል ፍሬንድ ከተጣላው በኋላ የሚሊዮኔር ልጅ እንደሆነች አወቅኩኝ እርጉዝ ነኝ በላት ልጅን ተዋውቄው ተመቸኝ እና 2 ፎቶ ላኪልኝ አለ ሙ 2 ቀበሌ ነው ተዋወቃችሁት አባ አካውንት ላይ ያስከፍትሽ ነው እሺ አባ ፍቅር ነው ወላ
አትላኪለት። ደግሞ ሴት ከሆንሽ ለወንድ ልጅ ፎቶ አትላኪ። ኢኽዋን ዛሬ ኤክስሬ ልነሳ ነው የመጣሁት። ኤክስሬ ውስጥ ያለ ስጋ ቤት ነው የመጣሁት። አላህ ሱብሓነሁ ወተዓላ ስታውቅ መጀመሪያ የምታወራው ስለ እዝነቱ ነው። ወሰበቀተ ረሕመቲ ገደቢ ማለት ነው። መጀመሪያ የምታወራው ስለ እዝነቱ ነው። ስታውቀው በደንብ ስታውቀው ብዙ ጊዜ አይተህ ከሆነ አላህ ሱብሓነሁ ወተዓላ በደንብ የሚያወሱ ሰዎች በደንብ የገባቸው ሰዎች የሚባሉት የሚያወሩት አብዛኞቹ ስለ እዝነቱ ነው። ማቀደር አላህ ሐቅ ቀድሪ ነው። አላህን ሱብሓነሁ ወተዓላ ትክክለኛውን ማወቁን አላወቅነውም እኛ። ቁርአን ላይ 3 ቦታ ነው አይደል? ይሄ አያል ላይ አካባቢ አንዓም አካባቢ ይናገራል። ከዛ መሃል ላይ ሐጅ አካባቢ ይናገራል። ታች ደግሞ ይወርዳል ዙመር። 3 ጊዜ ብቻ ነው የተናገረው አላህ ማቀደሩላህ ሐቅ። አላህ ትክክለኛውን ማወቅን አላወቃችሁም ይላል። ስታውቀው እንዴት ነው ትሆን? እንዳልከው ከውዳቂ የሆኑ ባህሪያት ትጸዳለህ። እራሱ ይመራል። እኔ ብዙ ጊዜ እናገራለሁ ቁርአንን ስትሐፍዝ ወር ደግሞ ከቁርአን ጋር ያለ አላቃ በደንብ ሲሆን ለልጆች የሚመከረው ምን መሰለ? ወንጀል አለመስራቱ፣ ተራዊህ መስጂድ ላይ ማሰገዱ፣ ከትላልቅ ሰዎች ጋር መዋሉ ምናምን እኔ አይታየኝም። ቁርአንን ሲይዝ አንድ ሰው የአላህ ቃል አይደል? አላህን እንደያዝ አይደል? ከሱ የማይርቅን ልብ ይሰጥሃል ቁርአን። ወንጀል ትሰራለህ፣ ማዕሱም አይደለህ። ወንጀል ትሰራለህ፣ ወንጀሎች ላይ ትወድቃለህ። ከሌላ ሰው ለየት የሚያደርግህ ግን ብቻህን ሆነህ ታለቅሳለህ። ቁርአኑን ባትቀራው ወንጀል ላይ የምትወድቅ ሰውን ብትሆንም ይጨንቃል፣ በጣም ይጨንቃል። ከሱ የሚርቅን ልብ አላህ ይሰጥህ። ይሄ የሚሆነው አላህን በደንብ ስታውቀው ነው። ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ በጭራሽ እንዳይረሳ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።